ውሸት ለዚህ ሁሉ ነገር ተጠያቂ አንተ ነህ። ሌላ እዚህ ጋር ማስመሰል ምንም ችግር ሳፈጥር ቀጥታ ብለህ ወደ ፖሊስ ጣቢያ ፈረንጁ ምንድን ነው ፈረንጁ ምናምን አይመለከቱም። ህግን ያዘው አንተ የሰው ትዳር መንግስት የሚያውቀው ትዳር ለማፍረስ እየጣርክ ያለው አልሳካልህ ብሎ ነው እንጂ ወዲያ አፍርሰው ነበር። ህግ ይዞታል። አሁን ቀጥታ ወደ ህግ ምንም ነገር እንድትናገር አልፈልግም። ህግ ብቻ ነው የሚያውቀው። ዝም በል። ኧረ በእግዚአብሔር ምንም አንተ አሁንም እዚህ ጋር ሌላው ቤተሰብ እንግዲህ እስከዚህ ድረስ ካያችሁ ይበቃል። እንግዲህ እንደዚህ ግፍትር አድርጎ መንቆሬውን ይዞ ቢጃማህን አልቀየርኩም እያለ ነው ወደ እስር ቤት ወደ አብርሽ። ከዚህ በፊት ሽሮ እንቁላል የሚያመላልስለት ልጅ ፍራሽ፣ ብርድ ልብስ፣ ትራስ የሚወስድለት ልጅ በላዩ ሄዷል። እንግዲህ አሁን ደግሞ አቤል ደግሞ ነገ አቤልንም ባይዘይ ማለት ነው የሩታ ወንድሞች እዚች ጋር በጣም ጥንቃቄ ልታደርጉ የሚገባው ነገር ምን እንደሆነ ታውቃላችሁ? ከማንም ጋር እጅ ለእጅ አትሰነዛዘሩ። ማናችሁም ቢሆን በቃ አሁን ላይ ህግ አለ። ወደ ህግ ጉዳዩን አድርሱት። እዚች ጋር እሷ ከባለቤቷ ህግ ይዛለች። እናንተ ደግሞ እየሄዳችሁ ስህተት አትስሩ። ሄርሜላን ሄዶ መጣላት፣ ኤፋን ሄዶ መጣላት ማንም ነገር አያስፈልግም። ሲጀመር ኤፋን ልትጣሉትም አይገባም። ገባችኋል? ምክንያቱም እዚች ጋር በልጅ ተሳስረዋል እነሱ ማለት ነው። የእናንተ ጉድ ተከድኖ ይብሳል። ግን ሆኖም ከማን ነው ከኤፋ ጋር አትጣሉ። ከሩታም የሩታ ወንድሞች ማለት ነው ከአቤልም ከቡራም ጋር እንዲሁም ደግሞ ፈረንጁም ማለት ነው ከማናችሁም ጋር እንደዚህ ማናችሁም አትበጣበጡ። ጉዳይን ህግ ይዞታል አይደል? ዳይ ወደ ህግ ሁላችሁም ወደ ህግ ሂዱ። በቃ ከህግ ጋር ተጫወቱ ማለት ነው። ለምን መሰላችሁ? እናንተ አሁን ለምሳሌ ኖቤል ወይም ደግሞ አቦሽ የሩታ ወንድም ነኝ አይደል የምትሉት ኦኬ ነኝ ብላችኋል። እሷም ናችሁ ብላለች። ችግር የለውም። እኛ ናችሁ ብለን እንቀበላችኋለን። እሷ እዚች ጋር የምትሄደውን መንገድ እናንተ እያበላሻችሁ ነው ያላችሁት። በስሜት ሆናችሁ አሁን ትናንትና ሄርሜላን ያነቃችሁበት ምናምን። ይሄ አሁን እሷ ወደ ህግ ብትሄድ እናንተን ታስቆነድዳለች ማለት ነው። ከሩታ ጋር ሌላ ኬዝ አላት ወይ? ይኖራታል። ግልጽ ነው ይኖራታል። ግን ምንድነው መሰላችሁ ከእናንተ ጋር ደግሞ እናንተ እሷን ይሄን ለማድረግ አይደለም እናንተ ሩታ ራሱ እሷን እንዲህ የማድረግ መብት የላትም። በቃ እዚች ጋር ተበድያለሁ ብላ ካለች ተበድላለች። ቀጥታ ህግ ነው ሊዳኛት የሚገባው። ምን ልላችሁ ነው? ስሜታዊ ሆናችሁ እጅ ለእጅ አትሰነዛዘሩ ከማንም ጋር። ጉዳዩ ህግ ይዞታል። እያንዳንዳቸውን ለቅማችሁ ህግ ጋር ውሰዷቸው። ሄርሜላ አቤል አሁን ቀርተዋል። እነሱንም ወሰዷቸው። በጣም ወይዘ ትዳር አይሆንሽም አትሆንህም ብሎ አንድ የተጣመሩ ጥንዶችን መበታተንና መለያየት በራሱ በህግ አግባብ ቅጣት አለው። ስለዚህ እዚች ጋር አቤልና ቡራ ጨበሪያሞች የአብርሽ የጡረታ የወጡ ልጆቹ ማለት ነው። እነሱ ለዚህ ትዳር መፍረስ መፍትሄ ምክንያት የሆኑት አንደኛ ደረጃ አቤልና ቡራ ናቸው። ስለዚህ የሚገባቸውን ቅጣት ስጧቸው። ነገ ደግሞ አቤልን ሲታሰር አሳዩን። ቡራ ዛሬ እርምጃ ተወስዶበታል። አቤል ደግሞ ሲታሰር በአይናችን ማየት እንፈልጋለን። ምክንያቱም አንዳንድ በማያገባቸው ጥልቅ ብለው የሚገቡ ሴቶችንም ሆነ ወንዶች ትምህርት እንዲሆን አብርሽም እዚች ጋር ይታሰር ስንል ማንኛውም ወንጀለኛ ሲታሰር አንደኛ ወንጀለኛው ራሱ ከጥፋቱ ተምሮ እንዲወጣ፣ ሁለተኛ ደግሞ ከአካባቢው ካሉ ቤተሰቦቹ ማህበረሰቦቹ እንደሱ አይነት ድርጊት እንዳያደርጉ፣ ምክንያቱም ይሄን ያህል ቅጣት እንደሚቀጡ ይሄን ያህል ዋጋ እንደሚከፍሉ እንዲያይ ማህበረሰቡ እንዲያይ ነው አይደለ እንዴ? ብዙ እንትኖች አሉ፣ ጥቅሞች አሉት። እዚች ጋር በትዳር ላይ ጣልቃ እየገቡ አትሆንሽም፣ እሷ እንዲያርጋለች አንተ እንዲያርግ፣ እሷ እንደዚህ ብላለች አንተ ደግሞ ሌላ ሴት ደርበህባት እንድትቀና አድርጋት፣ እንድትቀና አድርጊው፣ እንድትቀና። እነዚህ መንፈስ ናቸው፣ ትዳር ላይ የሚላኩ ሰይጣን ናቸው። ስለዚህ ዋጋቸው ማግኘት አለባቸው። ነገ ደግሞ አቤል ያ ነጭ ቅማል ሲያዝ አምጡልን። በቃ እውነት በህግ የምታምኑ ከሆነ አቤል ገብቶ ይውጣ። በቃ ሁላቸውም ገብተው ቢያንስ የተወሰነ ተቀጣው እንትን ይበሉ። እኔ ባይዘ ይሄ ነገር በጣም ነው እንትን የሚለው ማለት ቅጣት ያስፈልገዋል። ይሄ በተለይ ትዳር መሃል ገብቶ አይደለም ይሄ ነገር ማለት ነው በውሸት ራሱ መመስከር ሳይደረግ ተደርጓል ብሎ መመስከር በራሱ በጣም ቅጣት አለው ማለት ነው። ስለዚህ እነዚህ ልጆች ደህና አድርገው ይቀጥቀጡልን፣ አቤላንም አሳስሩልን። ሄርሜላ ደግሞ
አያቷ ሰፈር ነው የተደበቀችው። እዛ ቀጠሉ ስር ተደብቃለች። አውጡና አሳስሯት። በቃ ካላስ ጨርሰናል። ፈረንጁ ትለያለህ። የምሬ ነው የምልህ። አንተ ነህ በቃ የፈረንጁ ሪል ማንነትህን አሳይተህናል። ይመችህ። የአብርሽን ጓደኛ የሩታም ጓደኛ ፈረንጁ አንተ ነህ። የምሬ ነው የምልህ በቃ ምክንያቱም አንድ ጓደኛ ማለት እኔ ስሳሳት አብሮኝ ማይሳሳት ስሳሳት ሳጠፋ ቃል አጥፍተሻል እዚች ጋር ትክክል አይደለሽም፣ ይሄ እንደዚህ ጎዳሻል፣ ይሄ ደግሞ እንዲህ ጎዳሻል ብሎ የሚለኝ ሰው የእውነተኛ ወዳጅ ነው ማለት ነው። ገባችኋል? ምክንያቱም ነገ ለምሳሌ ፊት ለፊቴ የሆነ አደጋ እንዳለ እያወቅኩኝ ፊት ለፊቴ ገደል እንዳለ እያወቅኩ ሲሄድ ዝም ያለኝ ሰው ይሄ ገዳዬ ነው ማለት ነው። ነገር ግን ቃል እዚች ጋር እኮ እንዲህ ፊት ለፊትሽ ገደል አለ ተጠንቀቂ ብሎ ያለኝ ሰው ለእኔ ወዳጅ ነው ማለት ነው። አብርሽን ከትዳሩ አውጥተው ኩሪፍቱ እያሉ ምንሪፍቱ እያሉ ቂሪፍቱ እያሉ ልጁን ትዳሩን እንዲረሳ ወጠጤ ሆኖ 1 ዓመት በሙሉ ወጠጤ ሆኖ እንዲኖር ያደረጉት እነዚህ ናቸው። አረ እኔ ጽጌንና ዳኒን አመሰገንኳቸው። አሁን ማለት ነው ለምን መሰላችሁ? ጽጌና ዳኒ እኮ ወር 2 ወር ተተተተ ብለው ይተዋቸዋል። እነዚህ የጀርባ ቅማሎች ልጥፍ ብለው ንቅንቅ አልልም አሉ። ደግ አደረጉላችሁ። እሰይ በለው።